እነዚህ እንደውም ዝም ብሎ የወረዳ ያክልም የማይቆጠሩ እንደውም ጃርሶ አንድ የሚቀልደው ቀልድ አለ። ኢሽሊንበርግ የምትባል አንድ ቦታ ሄድኩኝ አለ። በኋላ እየዞርኩ ሳያት ከተማ ነች ይሏታል አለ። ከተማም አልመስላለችኝ መንደር ነገር ነች አለ። በኋላ ትንሽ ቆይቼ ስጠይቅ አይ ኧረ ራስ ገዝ ነች አሉኝ አለ። በጣም ትንሽ ነች። አይ እኔ እንግዲህ እንደማያት ከሆነ በገዛ ባንዲራዋ ቢጠቀልሏት እሷን ጠቅልሎ ባንዲራው ይተርፋል አልኳቸው አለ። ማለት ትንሽ ነች በጣም ግን እንዴት አገር ግዛት አድርገው እንዴት ስንት ሚቶሎጂ እንደሰሩላት ከዛ የወጡ ሰዎች እንዴት እንደሚተረክላቸው ታሪኩ እየተናገረ በጣም ግዙፍ አድርገው ይሰሯታል። እና እንዴት ናሬሽን አንድን ትንሽ ቦታ ግዙፍ እንደሚያደርገው ደግሞ ትልቅ ሕዝብ ራሱን ናሬት ባለማድረጉ ወይም ባለማክበሩ ምክንያት ትንሽ ሆኖ እንደሚታይም በአንጻሩ ሊነግረን ነው ጃርሶ ይሄን የጻፈው። ጃርሶ ሞት ባይኖር ኪሩቤልን የምታውቁት ስለሚመስለኝ ነው። የምናብ ብቻ ጸሐፊ ሳይሆን አንዳንዴ ትዝብቶቹ በጣም ይገርማሉ። በተለይ በዚህ በሳቢያን ሂስትሪ ውስጥ ያለውን ሁኔታ በጣም የተመራመረ ሰው ነው እና ሄግል ያለማወቅ ንግግር ተደርጎ ናይቭ ላይ ይወሰዳል፣ ግን አይመስለኝም። በጣም የረቀቀ እንትን ነው። ከዛ ወዲህ የተደረጉትን በሚስዮን ትምህርት ቤቶች ወይም በሚስዮናዊ እንቅስቃሴዎች ውስጥ የተደረጉትን የታሪክ ጥርጣሬዎች ዝም ልብ ብላችኋቸው ከዘመናዊ ትምህርት በኋላ የመጣብንን ታሪካችንን የመጠራጠሩን ሁኔታ ልብ ብላችሁ ይዩት። የድርሳንና የሚስቲፊኬሽን ብቻ ነው እንጂ እውነተኛው ትሩ ሂስትሪ አይደለም ብለው ይነግሩናል። ግን በሚገርማችሁ ሁኔታ እነሱ ሚስቲፊኬሽን የሚመስለውን ታሪክ ዛሬም አልተውትም። ለምሳሌ ሚቶሎጂ የሚባለውን ትምህርት ስራዬ ብለን እንማር የለ እንዴ? ለምን አልጠየቅንም? ስለ አማልክቱ እንደዛ ሲያስተምሩ የዓለምን እውቀት ተከፋፍለው ይዘውታል። አማልክቱ ተብሎ አፖሎ የሪዝን አምላክ ነው፣ አርቴምስ የዋር አምላክ ነው። በሱ ስር ደግሞ 9 ልጃገረድ አሉ፣ እነሱ ደግሞ የአርት አማልክት ናቸው። ምናምን እየተባልን ስንማር ደስ ብሎን እኮ ነው የተማርነው። እንደ አንድ ድራማ ነው እንደውም የወሰድናቸው። እንደው እንግዲያውስ ሚስቲፊኬሽን ካልን ይሄ ነው ሚስቲፊኬሽን።